ያላችሁት ሁሉ እርግጠኛ ነኝ አንዳንድ ችግር ይኖርባችኋል። እሱን እኔንም አግኝታችሁ እንደው ባወራችሁ ደስ ይላችኋል አይደል? አይደል? ግድ ይላችሁ። እኔ ምንም የምጠቅመው ነገር የለኝም። መሰረት ቤተክርስቲያንን አወሯት፣ ቤተክርስቲያንን አወሯት። እኛ የምንፈይደው ነገር እንደ አሁን ለምሳሌ እኔ ሰውኛውን ሳስተምር እንደው ትምህርቴንም ስለሰማችሁ አባን ባገኘውና ባወራ አትልከም። ይሄ ዝም ብሎ በቃ አደፍ ያለ ኩታ የለበሰው ቄስ እንደኔ ነው። እሱ የክርስቶስ እጅ ነው ያዘው። እኔ እዚህ ካባ ስለለበስኩ እዚህ ስለተሸሸኩኝ ስለተቀመጥኩ የተለየ ክብር የለኝም። ማንኛውንም ቄስ አይደህና አግኘው። ቤተክርስቲያን ውስጥ ገብተህ ማንኛውም ቄስ ሲቀድስ ጳጳስ የቀደሰ ያህል ፓትርያርኩ የቀደሰ ያህል ይሰማ። ያ ነው ክርስትና ማለት የአይምሮ መስመር ማለት ነው። አይምሮን ወደ ሰማይ ከዘረጋው ሊቀ ካህናት ክርስቶስ በመቅደስ አለ። ብርቅርቅርቅርቅርቅ የሚል ልብስ ለብሶ የሚቀድሰው ጳጳስም ሲቀድስ እንዲው ሲያርስ ቆይቶ እግሩን ታጥቦ የመጣው ቄስም ሲቀድስ የሚገኘው አንድ ሊቀ ካህናት ክርስቶስ ነው። የሚቀርበው አንድ የህይወት እንጀራ ክርስቶስ ነው። አንድ የህይወት መጠጥ ክርስቶስ ነው። በዚህ መቅደስ የተገኘህ እንደሆነ ቦግ ብሎ እንደ ቅዱስ ገብርኤል መልአክ አይምሮህን ያበራልሃል፣ ችግርህን ይፈታልሃል። ስለዚህ የትም አትባክኑ። ቤተክርስቲያን ውስጥ ተሰብሰቡ። አሁን ከዛሬ ጀምሮ እንደምታደርጉት እርግጠኛ ነኝ። ሁላችሁም እንደው አለፈታ ያላችሁ ችግር የለም። አስቡት፣ አንዴ አስቡት። በቃ እሱ ማለት ነው። እሱን ያዙና አሁን ነገ ጧት ጀምራችሁ እዚህ በኋላ ኪዳን አልቀርም። ዘካርያስ በመቅደስ ተገኝቶ ችግሩ እንደተፈታለት እኔም በመቅደስ እኖራለሁ፣ መድኃኔዓለም በመቅደስ ፊቴን አብራልኝ በሉ። አሜን በሉ። ስለዚህ በመቅደስ እንኖር። በመቅደስ እግዚአብሔር ሰው መላክ